ቤተሰብ እንደምን አደራችሁ? እንደምን ከረማችሁ? እንዴት ናችሁ? እኛላችሁ ያለው እግዚአብሔር ይመስገን። እስኪ አብረን እንቆይ። ደህና ናችሁ? ሁሉ ሰላም፣ ሁሉ አማን ከኔ ጋር ክብሩ ይስፋ ለሁላችሁ። እኛ ጋር ያላችሁ ልብስ መተኮስ የለ የጆርዳን ሰዎች ደስ የሚሏችሁ ነገር የሚለብሱት ልብስ ለሰራተኛ ቀለል ይላል፣ ስራ ያቀላል ማለት ነው። እና እንዲከርማችኋል አላችሁ ወይ? ከእንግዲህ አይመጣም ያገኝ ተመልሶ አሁን ደግሞ ስራችንን ጨራርሰናል። እናንተን እንዳላደክማችሁ ብዬ ስራዬን አገባድጄ ነው ከእናንተ ጋር የተገናኘ ነው። ስራ ላለማብዛትና ለእናንተ እስቲ ስም እንበላውን ሰዎቻችን ተኝተዋል በሚገርም ሁኔታ። እና እናንተ እንዴት ናችሁ? ነኝ ቤተሰቦቼ፣ ዩቲዩበሮቼ፣ የዩቲዩብ ቤተሰቦች አዳዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት እንዳይረሳ።
እኔም አዲስ ነኝ ለቤቱ፣ ግን ያው ቢሆንም ደግሞ እንደኔ አዲስ ለምትመጡ እህቶቼ አበረታቱን። አበረታቱን። አይዞሽ በርቺ ጠንክሪ በሉኝ። እስቲ ኮመንት ሞቅ ሞቅ እያደረጋችሁ ኮመንት ጻፉ። እና እናንተ እንዴት ናችሁ? ነኝ ያለሁላችሁ እግዚአብሔር ይመስገን። እዚህ ደርሰናል እንደ ቸርነቱ። ያው ትናንትና ምን ነበር ዛሬ ቀን ምንድነው? ቅዳሜ። ትናንት አርብ ነበራ። ትናንት አርብ ትንሽ ደንግጬ ነበር። የፊቴ ራሱ ጭው ብሏል በአንድ ቀን። ጆርዳን ረብሻ ነበር እላችኋለሁ። በቃ ወይኔ ጉዴ ብዬ በቃ በጣም ደነገጥኩኝ። ለራሴ ብቻም ሳይሆን ያው ለሞላ ለስደት ለጓደኞቼ። የምር ስንት ሰው ነው ጆርዳን ያለው? ያልሰማም አለ የሰማም አለ። የብዙ ሰዓት ከሴትዮ ጋር ስለማሳልፍ እያንዳንዷን ኢንፎርሜሽን ነው የምትነግረኝ። እያንዳንዷን በጣም ፈሪ ናት። በጣም ከሚባለው በላይ ፈሪ ስለሆነች ትነግረኛለች ማለት ነው። እና እኔ ነኝ እንደውም አይዞሽ እምላት። የሚገርማችሁ ነገር እሷ በጣም ፈሪ ናት። ለሊት ሳትተኛ አድራ አሁን ተኝታለች። ቁጭ ብላ አደረች። ዛሬ አይተን ካልሆነ ሀገር እንቀይራለን እያሉ ነው። ወዴት ይዘውኝ እንደሚሄዱ ግን አላውቅም። ያው ጓደኞቼ ለመኖር ስል ያው እንሂድ ወዳሉኝ መሄድ ነው። በጸሎታችሁ አስቡን። እንግዲህ እውነት ሀገር ሰላም ሲሆን ነው ሁሉም ነገር ደስ የሚለው። ሀገር ሰላም ካልሆነ ደግሞ ያስጠላል። እና እንደዛ ነው እላችኋለሁ። ለእናንተ እንዴት ናችሁ? እናንተ እንዴት ናችሁ? ስራ እንዴት ነው? በዚህ አጋጣሚ ጆርዳኖች አልደነገጣችሁም? ትናንትና እኔ በጣም ነው የደነገጥኩት። እስኪ እናንተን ደግሞ ኮመንት ላይ ጻፉልኝ። የምር እኔ ክውን ያልኩት ትናንትና ፈጣሪ ስደት በቃ ብሎ ለሀገራችን እስኪመልሰን። ሀዘንም ሞትን መታመምን በሀገር የምር በሀገር ማን እንደ ሀገር በሰው ሀገር ከባድ ነው። አያምጣ ነው። ትናንትና ሻወር እየገባው እንደውም በቤቱ ላይ እንደዚህ ሲሄድ በቃ ሰሞኑን ራሱ ሳለቀለቅ ነው የወጣሁት። እዚሁ ደረቄ የቀረው ብዬ የምሬን ነው የምላችሁ። እና ፈጣሪ ይጠብቃል። ለማንኛውም እንግዲህ አይመጣም ያቀድምልሰው ላያዳግም ሄዷል እምባዬን አፍስሶ። ይህን መዝሙር ጋብዣቸዋለሁ። ይመር ሻወር ገብቼ እላችኋለሁ። ያው ጠቅልል አድርጌ ወጣሁ እንደዚህ እንደሆነ። ዛሬም ካልሆነ ሌላ ጋር እንሄዳለን ስላሉኝ ልዘጋጅበት። ለማንኛውም
በዚህ አጋጣሚ ልንገራችሁ፣ ይሄ ነገር ጸጉራችሁ እንደኔ ደረቅ ለሆነ አልበጠር ለሚላችሁ ይሄን ነገር ተጠቀሙ። በጣም አሪፍዬ ነው። በነገራችን ላይ ጸጉር ይሄን ነበረ ምን ይኸው እዚህ የመጣ ቆርጬ ይሄ እንደገና ያደገ ጸጉር ነው። ያላችሁ በረሃ የበላው ጸጉር ምን ዋጋ አለው? አያችሁት? መክፈይን ሴትዮዋ ጋር ወስጄው እንዴት ላምጣ ተኝታለች። የት ስሄድ ብላችሁ ነው ዝም ብዬ ወተፍ ወተፍ ላድርገው? ሁሉም ነገር በሀገር በቤት ነው የሚያምረው። ምን አባቱ እና እናንተ እንዴት ናችሁ? ነኝ እስኪ ሀሳብ አስተያየት ኮመንት ላይ ጻፉልኝ ወገኖቼ፣ ውዶቼ፣ እህቶቼ፣ የሀገሬ ልጆች።
ይህን ጠባሳ የሚያጠፋ መድኃኒት ታውቃላችሁ? በዚህ አጋጣሚ አያችሁት? ይሄ ነገር ማለት ነው ከኢትዮጵያ ወጥቼ ፕሌን ስገባ ነው የጀመረኝ። እንደዚህ ቁጭ 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 የሚል ነገር የምር ነው የምላችሁ። ከዛ እዚህ ስመጣ ውሃ 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 ቋጠረ ፊቴ ላይ እንዳለ ግልብጥ ብሎ ማለት ነው። አዲስም ነበርኩኝ። ቤተሰቦቼ ፈሩኝ አልኳቸው። ወይኔ የገጠምሽ የምር ከዛ ላችኋለሁ ፊቴ ላይ ድምፄ ነው ብዙም ላይሰማችሁ ይችላል። እንግዲህ ቻሉት ሰዎች ቅርብ ለቅርብ ስለሆነ ክላሴና ክላሳቸው እንዳይነቁብኝ ብዬ ነው። ከዛ ፈሩኝ አልኳችሁ። መንጉድ መጣብን ብለው ፈሩኝ። ከዛ በፊት እኮ ስናይሽ ፊትሽ እንደዚህ አይደለም አሉኝ። ኧረ እኔም እዚህ ኤርፖርት ውስጥ ነው የጀመረኝ አልኳቸው። ከዛ ሐኪም ቤት ልውሰድሽ ሲለኝ አልሄድም አልኩ። እና እላችኋለሁ ያው ለ15 ቀን እንደዛ ሆኖ ፊቴ። ከዛ ውሃው ፍርጥ እያለ ዳነኝ። ግን ይኸውላችሁ አሁን እንደዚህ ሆኖ ነው የቀረው። አያችሁት? አያሳዝንም? ስደት አይኑ ጥፋ ስደት ከባድ ነው። እኛ እዚህ ያለነው ሀገራችን እንዴት እንግባ እንላለን። ሀገር ቤት ያሉት ደግሞ እዛ እንዴት እንሄድ ይላሉ። ተቃራኒ። አባይን ያላየ ወንዝ ይናፍቀዋል አሉ። ፀጉሬን ብዙ ጊዜ አልሰራውም እናታችሁና ራሴን ስለሚያመኝ አልሰራውም እና በቃ በጥስጥስ ነው የሚለው፣ ስብርብር ነው የሚለው።
ከፓራስታሞን ውጪ የራስ ህመም ታውቃላችሁ? መድኃኒት ከፓራስታሞን ውጪ እስኪ ጻፉልኝ ኮመንት ላይ። በጣም ነው ራሴን የሚያመኝ፣ በጣም ከምላችሁ በላይ። ፈጣሪ ይመስገን ሌላ በጣም ጤነኛ ነኝ፣ እግዚአብሔር ይመስገን። ግን በቃ ራሴን በጣም ነው የሚያመኝ። በ15 ቀን በወር 2 ይነሳብኛል። በጣም ነው የሚያመኝ አልኳችሁ። ከተነሳብኝ ለ3 ቀን ያለው መከራ አልነግራችሁም። መከራው መከራ እንዳይመስላችሁ። የፈረደበት ኬኔን ይዋጣል። እሱ መፍትሄ ይፈጥር። እና ሀገሬ ገብቼ ያው ወደ ጸበልም ወደ ሕክምና እስኪ ይሄን አድርጌ በሉኝ። ኮመንት ላይ ጻፉልኝ የምርቶች ራስ ምታት መድኃኒት ከፓራስታሞን ውጪ እንደኔ ተቸገራችሁ አላችሁ? በራስ ምታት ብላችሁ ራስ ምታት መሰላችሁ? ከባድ የምሬን ከባድ የሆነ ራስ ምታት ለጠላታችሁ ነው ይስጠው። እና በርቱን፣ በርታ። እግዚአብሔር ቢረዳን ቶሎ ብለን አይሞላ እንደሆነ ይሄ ኑሮ ወደ ሀገራችን ውስጥ እንገባ። ሀገራችንን ሰላም ያደርግልን፣ ኢትዮጵያን ይጠብቅልን። ስደት ላይ ያሉ ሁሉንም እህቶቻችንን ወንድሞቻችንን ይጠብቅልን ፈጣሪ። ወደኛ ሀገራችን ላይ ስደት ጎንበስ ብለን እንደምንሰራው ታዘን እንደምንሰራው ሀገራችን ላይ ብንሰራ ኖሮ ስደት አይመጣም ነበረ። ሀገራችን ላይ ጎንበስ ብለን መስራት ነውር ይመስለናል። ሰው ቤት ግን መተን ትንሽ ትልቁ እያዘዘንም ስንሰራ ግን ነውር አይመስለንም። አይገርማችሁም? ግን ስደት ብዙ ነገር አላስተማራችሁም? እኔ ስደት ብዙ ነገር አስተምሮኛል።
ስደትን ዳግም እንዳናይ እንበርታን፣ ጠንክረን እንስራ፣ እንለወጥ። እናቶች እየበላችሁ እየጠጣችሁ ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ። አላችሁ አቅም በተረፈ ጊዜያችሁ ቶሎ ስራችሁን እየጨራረሳችሁ ትንሽ ተኝት ትበሉ። እነሱ ሲተኙ እኔ ቶሎ ስራዬን ስራት ታርቄ ሳይተኙ ተመልሼ ለጥማለሁ። ሳይነሱ ሲነሱ ከነሱ እኩል ብድግ። ምን ነው ምን ይደረጋል ታዲያ? የምችሉ ማለት ነው። የማችሉ ደግሞ ያው ጠዋት ተነስታችሁ መወልወያ ይዛችሁ አትሩጡ ወደ ስራ። የምር ጠዋት ተነስታችሁ ቁርስ ብሉ። የሆነ ነገር አፋችሁ ላይ ጣል አድርጉ። የመዳበን እንትን ጨርሼ ቁርሴን በላለሁ። አያዋጣም። እሷ እንደተሳተላችሁ ብድግ ብለሽ ተጠብጠብ ብለሽ ቁርስሽን በለት። ከዛ ወደ ስራ፣ ከስራ ጨረስረስ አድርገሽ ስትመለሺ በትክክል ቁርስሽን አቅርበሽ ቁጭ ብለሽ በለት ፊት ለፊቷ ድፍን። እንደዛ ነው። ያገኛችሁትን ብሉ፣ ያገኛችሁትን ብሉ፣ ያገኛችሁትን ጠጡ። ምግብ አትመረጡ። ምግብ ስትመርጡ ትጎዳላችሁ። አብሶ አዲስ የምትመጡ ማለት ነው። አብሶ አዲሶች ብሉ። ከበላን ከጠጣን መቋቋም የምንችለው፣ ካልበላን ካልጠጣን እንቋቋም። የሚበላና የሚጠጣ ሰው ጤነኛ ነው። ውሃ ብዛት ጠጡ። ቆማችሁ የምትሉ ልጆች፣ ምግብ የምትሰሩ ልጆች ውሃ ጠጡ፣ ምግብ ብሉ። ለአንቺ ብላ ስቤዛ አታመጣም፣ ለእኔ ብላ ስቤዛ አታመጣም። ኩሽና ስትገቡ ያገኛችሁትን ብለት። አረብ ቤት ፈጣሪ ይመስገን አንዳንድ ቤት ነው እንጂ ፈዋካ አይጠፋ። ፈዋካችሁን ብለት፣ ውሃ ጠጥበት። ለጤንነታችሁ ሰላጣችሁን ከተፈ በምትወዱት፣ ያው የእነሱን ካልወደዳችሁ በራሳችሁ ስታይል የሰራራችሁ ምግባችሁን ብሉ፣ ጠጡ፣ ራሳችሁን ጠብቁ። መልክ ሁሉም ረጋፊ ነው። ጤናችሁን ጠብቁ። ከጤና የበለጠ ምንም የለም። የሰው ልጅ ጤነኛ ከሆነ ሁሉንም ማግኘት፣ ሁሉንም መመለስ ይችላል። ጤና ከሌለው ግን ከባድ ነው። ሰዎች እውነት ይህን ልላችሁ እወዳለሁኝ። የዛሬው ቆይታችን ከእናንተ ጋር ይሄን ይመስል ነበረ። ወዳችኋለሁ፣ አከብራችኋለሁ። አብረን ሰርተን እንደምንለወጥ አልጠራጠርም። ይሄ ጅማሬ ነው። ጉዞ ወደፊት ይቀጥላል። እንጠነካከል፣ እንበረታታ፣ ሀሳብ አስተያየት እንሰጣጥ ልላችሁ ወዳለሁኝ። እግዚአብሔር ቤተሰቦቻችን ሀገራችንን ሰላም አድርጎ እኛም ሰላም ሆነን ሀገራችን ገብተን ደግሞ ከዚህ በላይ እንድንሰራ ይህን ክትት አድርገን የምናወራውን ድምጻችንን ውጥት አድርገን የምናወራበት ቀን እስኪመጣ ይሁን።
መታገሱ አውቃለሁ። እግዚአብሔር ደግሞ እድለኞች ስላደረገን ፈጣሪ ልናመሰግን ይገባል። ይህን እድልም የሰጠን እሱ ነው። እችንም መሀል እንድንተነፍስ የፈቀደንን እሱ ነው። ይህን ያላገኙ ስንት እህቶች አሉ፣ በየሆስፒታሉ፣ በየሐኪም ቤት፣ በየመንገዱ። ለእነሱም ፈጣሪ አምላክ ይድረስላቸው። በእውነት ይህን የምወደው ይህን ለማለት እፈልጋለሁኝ ነው። የራሳችን ጥቅም ለራሳችን እስከሆነ ድረስ እንበረታታ፣ እንስራ፣ እንጠንክር። እንደ ፎዚያ ሀገራችሁ ገብታችሁ እንደዛ ተፈስ ብላችሁ ጮኻችሁ ማውራት አላማራችሁ። እኔ ወደ ፋርማሲ ስላክ ደረጃውን አለፍ እንዳልኩ ነው ሩጫ የምጀምረው። የምር እሮጣለሁ። ከደረጃው ዝቅ ካልኩ ከዛ ይሮጥኩ ፋርማሲ ጋር ምንድን በቃ እንደዚህ በቃ ይናፍቀኛል። መሄድ ራሱ ሰው መሮጥ ይናፍቀዋል፣ እንኳን ማውራት ማለት ነው። እችን ደግሞ የእኛን ያክል ጭራሽ የማያወሩም አሉ፣ የእኛን ያክል ጭራሽ የማይተነፍሱም አሉ። ፈጣሪ ደግሞ እኛ እድለኞች ስላደረገን ክብሩ ይስፋ። ስንት ደቂቃ ተቀመጥን ከእናንተ ጋር? 32 ደቂቃ 40 ይሙላ። ይሄን ያህል ከእናንተ ጋር ቆያለሁ ብዬ አላሰብኩም። ስጀምረው የምር ፀጉሬን መንካትም አላሰብኩም ነበር። ራሴን ስላመመኝ እንደ ትናንት አጥቤ እንደ ዛሬ ፀጉሬን ማበጠር አልችልም ነበር። በጣም ስለምፈራ ከነካካሁት በቃ ያመኛል። እንዴት እንደሆነ አላውቅም። አሁን ደግሞ ፈጣሪ ይመስገን ክረምት ከወጣ በኋላ በጣም ጤነኛ ነኝ። ጨራረስን። ተወላግዶ እኮ ነው የተሰራው። ይሻላል ምን ይደረግ ብላችሁ ነው? አሁን ደግሞ ሴትዮችን አልተነሳችም ተነስታለች የሚለውን ቼክ እናደርግና ካልተነሳች 1 ሰዓትም ቢሆን ይሸቀላል እንቅልፍ ስሊፕ አይመስላችሁም? ወዳችኋለሁ፣ አከብራችኋለሁ። ስለነበረን ጊዜ እጅግ በጣም ደስተኛ ነኝ እና ይዟችሁ በርቱ፣ ጠንክሩ፣ እንጠንክር፣ እንስራ።
ይሄን ለማለት እወዳለሁ። ሁላችሁም ይሄን ቪዲዮ ታዩ ላይክ፣ ሰብስክራይብ፣ ኮመንት አትርሱ። እኔ የእናንተ እኔ ጋር ሲደርስ በታማኝነት የምር ታማኝነት ከምንም በላይ ይበልጣልና ማለት ነው። የሰው ልጅ ደግሞ ማውራቱ ሳይሆን መተግበሩ ነው ወሳኙ። ተግባር ነው ማውራት ምንም ትርጉም የለውም። እኔ ተገብራለሁ፣ እናንተ ተገብራላችሁ። እኔ ማንኛውን ነገር በጣም ነው በተገበረው። የሚገርማችሁ ነገር የምር ሴትዮዋችን አልተነሳችም፣ ተኝታለች። ሴትዮዋ አሮጊት ነች፣ ታማሚ ነች። በጣም የምታሳዝን ሴት። እና 24 ሰዓት ከእሷ ጋር ነው የማሳልፈው። እስሯ ነው የምቀመጠው፣ እስሯ ነው የምተኛው። ያው ክላስ ሆነኝ ያለሁት በግራ በቀኝ። ግን የሚገርማችሁ ነገር ካሜራ አለ። ያው እሱም ያኛል እኔ የማየዋለሁ። እንደ ቆየውላችሁ ቀስ ብዬ ሳዞር አሁን ለራሱ ይገባል። እኔ ግን ካሜራ ፈርቼ አላውቅም። የራሱ ጉዳይ ነው። እናገባኝ አልስረቅ፣ እሷን የሆነ ነገር አላደርጋት እንጂ ማስጨነቀኝ ስለ ካሜራ። ስልክ እንደማወራ ያው አያችሁት። ያው እና ካሜራችን ስልክንማ እንደማወራ ምናምን ያው ስለሚያውቁ ጭራሽ በተአምር በስልክ ዙሪያ ካሜራ ፈርቼም አላውቅም። ነገም አልፈራቸውም። እሷ 24 ሰዓት ስለማሳልፍ የት ሄዳ ታወራለች ብለው ስለሚያስቡ በቃ ምንም አይሉኝም። በዚህ ፈጣሪ ይመስገን። ያው እሷ ላይ ጉዳት እንዳላደርስ ብቻ ነው ካሜራ የተደቀነብኝ እላችኋለሁ። ከአንድም 3 ካሜራ ነው ያለው። ካሜራ ያለ ልጆች አትፍሩ። የሚያስነውር ነገር ብቻ ስትሰሩ አትገኙ። በቃ ነውር ነው የሚያስፈራው። አረብ ቤት ካሜራ ጊዜ ቢኖር ነውር ስራ ያስጠላልም ያሳፍራልም። ከዛ ውጭ ያለው ኖርማል ነው። መብላት መጠጣት አይከለከልም፣ መቆም አይችልም። ስልክ ማውራትም እንዴት ሆነ? እኔ ጋር ግን ስልክ ማውራት ጭራሽ ይብስብኛል። እኔ ሌላችሁ እወዳለሁኝ። ከካሜራ ጋር ነው የምናወራችሁ አብረን። ሰላማችሁ ብዙ ትርፍ ይበል። 39 ደቂቃ ከእናንተ ጋር ቆይቻለሁኝ። መልካም ቀን። ዛሬ ቀን ምንድን ነው? ቅዳሜ 7 ስላሴዎች። መልካም ቀን። ሁላችንም ስላሴዎች በያለንበት ይጠብቁን፣ ከእሳት ከመከራ ከስቃይ ካሰን ያስቡን፣ የተጨነቁትንም ያጽናናንን፣ የተራቡትንም ያጠጣንን፣ ያብላንን፣ የተራቁትንም ያልብስንን መድኃኔዓለም ይችን እድል ይችን ሰዓት ይችን እንድንተነፍስ ይረዳን አምላክ ስሙ የተመሰገነ የከበረ ይሁን እንላችሁ እወዳለሁኝ። እህታችሁ አለም መወዳችሁ ማፈቅራችሁ የዩቱብ ጓደኞቼ ቤተሰቦቼ ከእናንተ ጋር ቤተሰብ ለመሆን ራሴን አሳምኜ ኮንፊደንስ ኖሮኝ ነው የመጣሁትና ጅማሬም ሲሆን ፍጻሜም ነው የሚሆነው። ወዳችኋለሁ። ላይክ እና ኮመንቷ ግን እንዳትረሳ፣ ሰብስክራይቧ እንዳትረሳ። ይህ መረሳት የሌለበት ጉዳይ ነው። እሺ